ማለት ነው ይሄ ምንድነው ይሄ ኬክ ነገር ነው የሚቀመጥበት ዳቦ ነገር ነው የሚቀመጥበት መጠጥ ነገር ይሄ ቢራ ነው ቢብሪጅ ነገር ነው የሚቀመጥበት አሳ ነው ሊያስመርጠኛልና እኔ ስለዚህ አሁን የፈለኩት ፍሩትን ማስቀመጥ ነው የፈለኩት እና አሁን በየቀኑ እዛ ኮልድሩም ውስጥ ማስቀመጥ እንፈልገው የሚሰራ የሚገባ የሚወጣ ምን ያህል ነው የሚለውን ራሱ ያስመርጠኛል በቀን ምን ያህል ነው የሚለው እኔ ለምሳሌ 10 ኩንታል ወይም 1000 ኪሎ ግራም ማለት ነው ኢንሌት ቴምፕሬቸር ያ ማለት ምንድነው ፍሩቱ ወይም አትክልቱ መጥቶ ኮልድሩም ውስጥ ከመግባቱ በፊት ያለው የራሱ ቴምፕሬቸር ማለት ነው እሱን ደግሞ ብዙ ጊዜ የሚመከረው እስከ 10 ዲግሪ ሴንቲግሬድ ይሆናል ብሎ ይጠበቃል ያው በተጠናው ጥናት እኔ 283 ነው እዚህ ያሳየኝ ያለው ስለዚህ 283 ከልቪን ማለት 10 ዲግሪ ሴንቲግሬድ ነው ማለት ነው ስለዚህ እኔ እሱን ወስጃለሁ ከዛ አጠቃላይ ቤት ውስጥ ሊኖር ቤት ውስጥ የምትሰራው የሚያድረው ምን ያህል ኪሎዋት የሚለውን እኔ አሁን ምን ያህል ኪሎ ግራም ይይዛል የሚለውን ቤቱ አጠቃላይ እኔ ለምሳሌ 20 ኩንታል ይይዛል ቢወሰድኩኝ 20000 ወሰድኩኝ ከዛ ኤር ኢንፊልትሬሽን ማለት አየር ከውጭ ወደ ቤት ሲገባ ወይም ከቤት ወደ ውጭ ሲወጣ ያለው የቴምፕሬቸር ነው ማለት ነውና ቅድም እንደነገርኳችሁ ደረቅ ማለት አለበት ብያችኋለሁ መነሻ ላይ ደግሞ በሩ ቀኑን ሙሉ ተዘግቶ የሚውል ነው የሆነ ሰዓት ላይ የሚከፈት ነው አልፎ የሚከፈት ነው ወይስ ሁሌ ክፍት የሚሆን ነው የሚለው ነው ሬጉላሪ ነው የሚከፈተው አልፎ ነው የሚከፈተው እሱን ስመርጠው ራሱ ኤር ቼንጅ ሬቱን ራሱ ያመጣልኛል ማለት ነው ኤር ቼንጅ ሬት ማለት በሰዓት ከቤት ውስጥ የሚቀየር የአየር ብዛት ማለት ነው ያው ሪሌቲቭ ሂዩሚዲቲ አሁን እንትኑ ኤር ቼንጅ ኢንፊልትሬሽን ማለት አካባቢ ቴምፕሬቸር ምን ያህል ይሆናል አሁን ለምሳሌ እኔ 27 ነው አልኩኝ ያው አካባቢ ሙቀት ስለዚህ 273 ላይ እኔ አሁን 28 ላደርገው ነው 28 300 አንድ ከልቪን ይሆናል ማለት ነው ከዛ እንትኑ እዚህ ማቴሪያል የኮልድሩሙ ማቴሪያል አሉ ፖሊኢቴሊን ብዙ ጊዜ የሚመከረው እሱ ስለሆነ ፖሊታየር ያው በእኛ ሀገር ኮንቴክስት አሁን በጣም በረዶማ የሆኑ በጣም ቀዝቃዛ የሆኑ እነዚህ ዩሮፕ ምናምን ይመከራል ይሄ እኛ ሀገር ሞቃታማ ስለሆነ ፖሊቴሊን የሚመከረው ነው ይሄን መርጫለሁ ቲክነሱ የዚህ የፓኔሉ ቲክነስ ስንት ነው አው ከ10 በታች አይመከርም ደግሞ ይሄ ሲመረጥ አመራረቱ በአንድ ሜትር ሆኖ ነው የሚመጣው በአንድ ሜትር ሆኖ እንደ ኦርደሩ እንደ ትዕዛዙ ነው የሚሆነውና ሎኬብል አለ ኖርማሊ ሎኬብል ያልሆነ እዚህ የተቆረጠ አሴምብል የሚደረግበት ሜካኒዝም አለ ሰራውንዲንግ ቴምፕሬቸር ያው ቅድም አምቢየንት ቴምፕሬቸር ያልኩህ ነው ሌላ ደግሞ ከመሬት በታች ቴምፕሬቸር ወይም ኮልድሩሙ ከመሬት በታች አጠቃላይ ያለው ሊኖር የሚገባው ቴምፕሬቸር ምንድነው ስንት ነው የሚለው እኔ እንግዲህ ፖዚቲቭ ነው ብያችኋለሁ ቅድም ከመሬት በታች ማለት ኖርማሊ ሩሙ ያው ፖዚቲቭ ስለሆነ እስከ 5 ዲግሪ ሴንቲግሬድ አድርጌያለሁ ከዛ በታች እስከ 10 ዲግሪ ሴንቲግሬድ ይመከራል መሆን ያለበት እስከ 10 ዲግሪ ሴንቲግሬድ ነው አድርጌያለሁ ከዛ ልክ እዛ የሚሰሩ ሰዎች
ስፖት ላይቶች አሉ ኮልድ ሩም ላይ እነሱ ፋኑ ይሄ ኢቫፖሬተር ራሱ የሚያወጣው ዲፍሮስት ሂተሮች አሉት እዛ ውስጥ ላይ በረዶ እንዳይዝ ኢቫፖሬተሩን የሚያሞቁ ማለት ነውና እነሱም የሚያወጡት ሂት ሎድ ካልኩሌሽን ላይ የራሱ የሆነ ኢፌክት ስላለው አብሮ መታሰብ መቻል አለባቸው ማለት እንደው አዲሽናል ሎድ የሚለው እነሱ ነው ማለት ነው። ለምሳሌ ላይት ኮልድ ሩም ውስጥ አውቶማቲካሊ በሩ ሲዘጋ ሲከፍት የሚበራ ወይም ማኑዋሊ ማድረግ ይቻላል እና እሱ ሲስተም አለ። አሁን ለምሳሌ አንዱ 50 ዋት ቢሆን አራት እንደው ብንጠቀም 200 ግን አሎዋንስ ተይዞለት 250 ቢሆን አይከፋም። ይሄም 210 አይከፋም። ሰው ያለው ሰው አንድ ሊሆን አይችልም መቼም የሚሰራው ሰው እኔ አራት ሰው አለ ብዬ ወሰድኩኝ ይሆናል። አዘር ያልታሰቡ ሂቶች ደግሞ 300 ዋት ቢኖር ዲፍሮስት ሂተር ደግሞ ሁለት አይነት ሂተሮች አሉ በባህሪው ኤሌክትሪካል ሂተር ነው ናቹራል ሂተር። ናቹራል ሂተር ማለት ተፈጥሮን ራሱን ኢንቫይሮንመንትን ሲቀዘቅዝና ኢንቫይሮንመንት እንትን ሲሆን የዲፍሮስት ሂተር እንትን በረዶ እንዳይዝ የሚያደርግ ሲስተም ነው። እሱ ደግሞ አይመከርም ለኛ ሀገር የሚመከረው ኤሌክትሪካል ነው። እሱ ደግሞ የራሱ የሆነ ዲፍሮስት ሂተር አለው። ዲፍሮስት ሂተር ስንት ጊዜ ይነሳ የሚለውን ደግሞ ይጠይቃል። ያ ማለት በ24 ሰዓት ውስጥ ስንት ጊዜ ይነሳ፣ በስንት ደቂቃ ውስጥ ይነሳ። ለምሳሌ ነው አሁን በየአንድ ሰዓቱ ይነሳል። ያ ማለት 60 ሰከንድ ማለት ነው። 24 ሰዓት ውስጥ በ60 ደቂቃ ሲነሳ ሚኒመም ይሄ 24 ጊዜ ይነሳል ማለት ነው። በየአንድ ሰዓቱ ይነሳል ማለት ነው። ስለዚህ ቀጥዬ ሲሄድ ያስመርተኛል። እነዚህ ማለት ምንድነው ቅድም ከነገርኳችሁ ኮንደንሰር ነው ማለት በሌላ አጠራር አውትዶር ዩኒት እንለዋለን። እሱ ምን ይይዛል? ኮምፕረሰር አለው፣ ፋኖች አሉት፣ ፕሬሸር ስዊቾች አሉት፣ ብዙ ሲስተሞች አሉትና እነዚህ ደግሞ እንደ ከጄኔሬሽን ይሄ ኢፊሺየንሲ ሃይ የትኛው ነው ከዚህ ይሄ ኦፕቲማ ፕላስ ኦፕቲማ ስሊም ፓክ ኦፕቲማ ኖርማሊ የሚላልና ከዚህኛው ወደ ላይ ስንሄድ ኢፊሺየንሲው እየቀነሰ ነው የሚሄደው። ይሄ እንትን እየጨመረ ነው የሚሄደው። ይሄኛው እና ይሄኛው ኮምፔር ብናደርገው ኢፊሺየንሲው ይሄኛው ይበልጣል፣ ኮምፓክት ነው በጣም። ከዚህኛው ደግሞ ይሄኛው ነው። እኔ ለምሳሌ ይሄኛውን መርጫለሁ። ሌላ የሚሞላ ጋዝ ወይም አሁን ፍሪጅ ላይ ጋዝ አልቋል ሲባል ይሰማልና ጋዝ ብዙ አይነት ነው። R22 ይባላል፣ 134 404 በጣም ብዙ አይነት ነው። ስለዚህ በጣም ቶሎ እንዲቀዘቀዝ የሚያደርግ በተለይ እንደዚህ ለኮልድ ሩም አይነት እንትን ነገሮች የሚመከረው 404 ነው። እኔ 404ን ተጠቅሜያለሁ። ይሄ ደግሞ በተለይ ሪፍሪጅረንት ፕሮፐርቲ በጣም እሱም ራሱን የቻለ ትልቅ ሳይንስ ነውና ይሄም ሌላ ጊዜ የምንሰራበት ነው የሚሆነው። ያ ማለት ምንድነው ሊኩዊድ ሳይድ እና ሳንክሽን ሳይድ ይባላል። እሱ ለምሳሌ R22ን ብጠቀም 134ን ብጠቀም ሊኩዊድ ሳይድ ስንት ነው የሚሆነው፣ ሳንክሽን ሳይድ ምንድነው ስንት ነው የሚሆነው የሚለው የራሱ የቻለ እንትን ስለሆነ ስለዚህ እሱ እኔ አሁን ለኔ ቶሎ እንትን ከሌሎች ፕሮፐርቲ ማቴሪያል ፕሮፐርቲ ቶሎ ለማቀዝቀዝ ቶሎ ጊዜ ማይፈጀው ብዬ ያሰብኩትን ደግሞ ከሳይንሱ ከሚመክረን አንፃር 404 ነው ወስጃለሁ ማለት ነው። ከዛ ቅድም ብያቸዋለሁ አንዱ ከኮልድ ሩም ካላችሁ